ጌታቸው ረዳ አማራን አጠፋለሁ ብሎ ሲፎክር የነበረው አካል ሁመራ ላይ ሄዶ ከነደመቀ ጋር እናገኘው ሲያገር እናረጋ ከበደ ጌታቸው ረዳ እነዚህና ጻድቃን ጋር ውስጥ ሲራጩ ይውላሉ። እሱ የሚተች የለም። ማን ይተቻል? እኛ በባዶ እግራችን የራበን ቅማል እየቆጠርን የምንታገለው ሰዎች ትናንትናም ለአማራ ሲሞት የነበረው አሁንም ለአማራ ሲሞት ያለው ሰዎች ወልቃይትን ይሰጥ ነው ይላል ነው ይበል። ይህ ትግል ወደ ኋላ ተቀረ አማራ በምድር አይኖርም፣ እንደ ኩርድ ህዝብ ነው የሚሆነው፣ ይጠፋል። እኔ ፋኖ ስለሆንኩ መከላከያ ወይም የአብይ ስርዓት እኔን ብቻ የሚገል እንዳይመስላችሁ አማራ የሆነው ሁሉ ይገል። የአብይ ስርዓት አማራ ላይ ጦርነቱ እንዲቀጥል ይፈልጋል። ጦርነቱ ረጅም ጊዜ እንዲኖር አማራ እንዲበቅ አማራ እንዲጨፈጨፍ እርስ በርሱ እንዲባላ በኢኮኖሚ በፖለቲካ ቀውስ እንዲኖር ይፈልጋል። ሙስሊም ይሁን ጴንጤም ይሁን ክርስቲያንም ይሁን ሁሉን ሃይማኖት የሚከተል አማራ የሆነ ለአማራ ለቆም ከአማራ አልፈን ለኢትዮጵያ ህዝብ እንታገላለን። አገር ሻጭ ልጅ ነው አገር የሚሸጥ እንጂ የምኒልክ ልጅ የአፄ ቴዎድሮስ ልጅ አገር አይሸጥም። የአማራ ፋኖ ከታች በግለሰብ ደረጃ ተጀምሮ አሁን ግን ትልቅ የአማራን ድርጅት መስርቷል። ቅድም እንግዲህ ወንድሜ ያለው የተናገረውን እንግዲህ ኮማንዶ ያለው በዚህ አጋጣሚ ለመብረቅ ጦር አመራርና እንዲሁም ለያለው ጦረቱን አርጉለት አጎኑ ተሰልፉላቸው ለመብረቅና ለያለው አንድ የጭብጨባ አቀርቡ። እንግዲህ የአማራ ፋኖ ድርጅት መስርቶ ከፍተኛ ስራ እየሰራ ነው ያለው። አንዳንድ ወንድሞቻችን ግን ከሰይጣኑ ከአብይ ጋር ተሰልፈው እኛን አብረው እየጨፈጨፉን ይገኛሉ። አማራ ለምን እንደሚታገል የማይገባቸው ከንቶች አሉ። እኛ የወጣ ነው እዚህ የምታዩዋቸውን አርበኛ እነ ኮማንዶ እነዚህ አባቶቻችን የምታዩዋቸው እኛ ስታዩነ ዝም ብለን የወጣነ አንዳንዱ ሰው ትግሉ ያልገባው ይመስለዋል። ዝም ብለን የወጣነ ታግበን የወጣነ በብሬት የወጣነ ይመስላል። ቅድም ግን ያለው ነግሯቸዋል። አማራ ይህ ትግል ከተንኮላሸ ግልጽ ነው የምነግራችሁ። ይህ ትግል ወደ ኋላ ተቀረ አማራ በምድር አይኖርም፣ እንደ ኩርድ ህዝብ ነው የሚሆነው፣ ይጠፋል። እኔ ፋኖ ስለሆንኩ መከላከያ ወይም የአብይ ስርዓት እኔን ብቻ የሚገል እንዳይመስላችሁ አማራ የሆነውን ሁሉ ይገል። እንኳን አማራ መሬቱን ታሪኩንም ያበላሻል፣ እያወደመን ነው የሚገኘው። ስለዚህ ሁሉም ሰው አንድ መሆን አለበት። ይህ ስርዓት ሁላችን የሚገለን ነው። የሚገለን ከሆነ ለምንድን ነው አንድ ማለት? ባጭሩ ይህ ስርዓት ገዳይ እንደሆነ አማራን እንደሚጨፈጭፍ ሁላችን ይገባል። ግን ሰው ያለ ቀኑ እንደሚሞት ሁሉ እኔ ሙቼ ሌላው የሚኖር ይመስል ከዚህ ዓለም ይቀራል ሲልገሩ ይቀራል ሲልገሩ ይቀራል ምን ሲል አለ የለም አይደለም። ምን ሞት ሆነ ከሞት ማንቀር ሆነ ለምንድን ነው ለእውነት ለአማራ ህዝብ ማንሞት ሆነ? ይህ ስርዓት ባጭሩ ምነግራችሁ ይህ ስርዓት የአብይ ስርዓት አማራ ላይ ጦርነቱ እንዲቀጥል ይፈልጋል። ጦርነቱ ረጅም ጊዜ እንዲኖር አማራ እንዲበቅ አማራ እንዲጨፈጨፍ እርስ በርሱ እንዲባላ በኢኮኖሚ በፖለቲካ ቀውስ እንዲኖር ይፈልጋል። እናንተ ደግሞ ጦርነቱ እንዲያጣ ትፈልጋላችሁ አይደል? ሰላም ትፈልጋላችሁ አይደል? ትፈልጋላችሁ። አንድ ከሆነ ሁላችንም ጨሱ በጸሎቱ አቅም ያለው መሳሪያ ነው በመሳሪያ ገንዘብ ያለው በገንዘቡ ሁሉም አንድ ቢሆን ጦርነቱ አንድ ቀን አይፈጅብንም ነበር። እየፈጀን ያለው ግማሹ የሚኖር ግማሹ ባንዳ የለማኝ አይነት አማራ ህደባልቆ ነው ያስፈጀን። እኔ በግልጽ በነግራችሁ ያስቸገረን የአብይ መከላከያ ግሪሳር ነው። ያስቸገረን ውስጥ ያለው ስርዓት የሌለው አካል ብቻ እውነት እንደምራችሁ የሚያሸንፍ እውነት የያዘ ነው። መሳሪያ ያሸንፍም ገብቶች አይደለም። ድሽቃ ምን ይዝ ድሮንም ቢዝ አቤት ድሮን አለው አይደል? ድሮን ይዟል፣ ሞርተር አለው፣ ዙ አለው። አሸነፈና አላሸነፈን? ለምን ህዝብ አልያዘም? ለምን እውነት አልያዘም? ለምን እግዚአብሔር አላገዘው? እኛም ደግሞ ስናይፈር ስለያዝን አይደለም
የኛ ስናይፐር የኛ ድሽቃ እውነት ያዝነው ፍራ እግዚአብሔር ተከትለን እናንተና እኛ ስንተባበር ግን እግዚአብሔር ማዕከላችን ነው። የንጹሃን ደም እየፈሰሰ ነው። ህዝብ እየተጨፈጨፈ ነው። ያከውን ደግሞ በጋራ መታገላለን። እኔ ሞቼ ኑረህ አንተም ታርጋለህ። አንተ ሞተ እኔ ኑረህ ምን አደርጋለሁ? ትናንትና ደንቢያ ላይ የገዛ ወንድሞቼ የገዛ ጓዶቼ ልጆች አጥቻለሁ። እነሱ ግን የሞት ለምንድን ነው? 500 ምናምን መከራ ጨፍጭፈውታል። እነሱ አልሞቱ። የሞተ ማን ነው? ባንዳው ነው፣ የተደበቀው ነው፣ ፈሪው ነው፣ ዘራፊው ነው የሞቱ። እነሱ አልሞቱ። እነሱ የራሳቸውን ይሄዱ፣ የራሳቸውን ፈንታ ዘመነ ሲሞት የራሱን ፈንታ እንጂ የሰው ፈንታ ይሞት የራሱን ነው የሚሞት። አፄ ቴዎድሮስ ሞቷል እንዴ? አፄ ቴዎድሮስ አልሞቱ አይደል? አሉ። ለምን? ለእውነት ለሀገር ለህዝብ ነው የሞቱ በ48 ዓመታቸው ነው። ግን አሉ። አሁንም አፄ ቴዎድሮስ እንላለን። ሌባው የሚያውቀዋል። በእናፄ ቴዎድሮስ ጊዜ ነበር ብዙ ሌባ ነበር፣ ብዙ ዘራፊ ነበር፣ ብዙ ባንዳ ነበር። የሚጠራው አለ አሁን አለ የሚጠራለ ያለም አንድ እንሁን። ለእውነት እንሙት። ሞት ላይቀር ለእውነት መሞት፣ ለታሪክ መሞት። ይህ አካባቢ ታላቅ የአርበኛ ቦታ በጣሊያን ጦርነት ጊዜ እኮ ብዙ ጀግኖች ነበሩበት እዚህ ቦታ ላይ። በዚህ አጋጣሚ ጠላት በእኛ ላይ የሚሰብከውን ነገር ልንገራቸው። አንደኛ ከወያኔ ጋር አብረው ሊሰሩ ነው ይለናል። ሞተን ታስረን እኛ ታስረን ተደብድበን ተጨፍጭፈን ጮኸን ትናንትና ወልቃይት የትግራይ ነው ሲሉ የነበሩ ሰዎች አይደለም የአማራ ነው ብለን ሲሉ የኛው ታስረን የተገረፍንበት አሁን ለውጥ ማለት የታገልንበትን አሁን ደግሞ ወልቃይትን ለእንትን ሊሰጡት ነው ይላል። ትናንት ከዋት ጋር ሆኖ መለስ አባቴ ነው ነፍስ አባቴ ነው ሲሉ የነበሩ እኮ ነው እንደዚህ ብለን። አሁን ግን እነደመቀና እናገኘው ተሻገር እናረጋ ከበደ ከማን ጋር ይበላሉ? ከነጌታቸው ረዳ ጋር። እነሱ ከነጌታቸው ረዳ ጋር ውስጥ ሲራጩ ይውላሉ። ሰማችሁ አይደል? እነሱ ከነጌታቸው ረዳ ጋር ከነዚህና ጻርቃን ጋር ውስጥ ሲራጩ ይውላሉ። ትናንትና እስከ ደብረ ታቦር ድረስ ጌታቸው ረዳ አማራን አጠፋለሁ ብሎ ሲፎክር የነበረው አካል ሁመራ ላይ ሄዶ ከነደመቀ ጋር አብሮ ተሰብስበው ነው። እሱ የሚታቸው የለም። ማን ይታቻል? እኛ በባዶ እግራችን የራበን ቅማል እየቆጠርን የምንታገለው ሰዎች ትናንትናም ለአማራ ሕዝብ ስንሞት የነበረውን አሁንም ለአማራ ሕዝብ እየሞትን ያለውን ሰዎች ወልቃይቱን ሊሰጥ ነው ይላል። ሞኝ በል ሞኝ በል። ሚሰጥ የለም። እኛን አክብሮ አማራ ብያቸዋለሁ። አማራ ከማንም ጥገኛ አይሆንም። ባጭሩ ነገር የአማራ አቁማን ነው። አማራ ነው። ምን ይስሩን? አንድ ስም ስም አልጠራላችሁ። ሌሎች አካባቢ እንኳን ሰው ከውቱም አንድ ቋንቋ ነው የሚናገር። ከኛ ግን አለመታደል ሆኖ ወንድሙ ሲገል ራስ በራሱ ሲጠላልፍ ይውላል። እኛ ግን አንድ ከሆነ እንኳን አፍሪካ እንኳን አማራ ዘሆርን ኦፍ አፍሪካ የአፍሪካን ቀንድ በሙሉ ነፃ ወጣን እናሸንፋለን። አሸናፊ እንሆናለን። ስለዚህ አንድ እሱ ነው። ስለዚህ ወልቃይት ሊቀሟን ነው፣ እንደዚህ ሊሉ ነው፣ ወያኔ ሊያመጡ ነው፣ ግብጽ ሊያመጡ ነው። ሞኝ በለው። እኔ እኮ የቴዎድሮስ ልጅ የማን ልጅ ነህ? የማን ልጅ ነህ አንተ? የቴዎድሮስ ልጅ አይደል እንዴ? ቴዎድሮስ አገር ሻጭ ነው? ምኒልክ አገር ሻጭ ነው? አይደለም። እኔ አገር ምሸጥ አንተ አገር ምሸጥ ሰው አይደለም። የአገር ሻጭ ልጅ ነው አገር ምሸጥ እንጂ የምኒልክ ልጅ የአፄ ቴዎድሮስ ልጅ አገር አይሸጥም። ስለዚህ የሚሸጡ ይሸጣል እንጂ እኛ ፍራ እግዚአብሔር ያለን ሃይማኖት ያለን በስርዓት ያደግነ የትላልቅ ሰዎች ልጆች እንጂ ማለት ከመንገድ ተለቃቅመን የመጣነ አይደለም። እኛ አስተማሪዎች ነን፣ እኛ መሪዎች ነን። አሁንም አገር እንመራለን። እኛ ምን ታገለው ማንን ነው? ወደ አብይ ነው የምንሄደው። ወደ 4 ኪሎ ነው የምንጓዘው። ይህን አካባቢ ነገ በለሳን ጎንደር ዙሪያን ሊወከምከምን የምታስተዳድረው ማን ነው? የምትቆጣጠረው ማን ነው? አባት አርበኛው ነው። እናንተ ናችሁ። እናንተ ትልቅ አገር አለባችሁ። አሁን ጀምራችሁ በየቀበሌያችሁ ተደራጅታችሁ ራሳችሁ መጠበቅ አለባችሁ። ልማታን ነው ስንቃችን እናንተ ናችሁ። ንብረታችን እናንተ ናችሁ። መጠጊያችን እናንተ ናችሁ። ሌላው ግን እኛ ምን ጠለው በፋኖ አደረጃጀት ሄደህ ማዳበሪያ ስላመጣህ አይደል? ሄደህ ልማት ስላለማድረግ ጄኔሬተር አምጣ፣ ማዳበሪያ አምጣ፣ የተለያየ ስራ
እኛ ምንጠላው የመንግስት ምን ሆነ ነው መረጃና ደህንነት የሆነ ሄደ ማዳበሪያ ሰጣ እኛ ልማት ስላለማ አንጣላም። ወረዳ ተመላለስ አንጣላም። ምን ጣላ መቼ ነው የመንግስት መረጃና ደህንነት ሆነ ለመንግስት ደግፈ የኛ ሚስጥር የኛን ገመና አወጣ ሰሰ የዛን ጊዜ ማን ሆና ፋኖ ይጣላል። ስለዚህ ራሳችሁን አደራጁ፣ ራሳችሁን ጠብቁ። አማራ ያሸንፋል። አማራ እንደሚያሸንፍ እመኑ። ደግሞ አሸናፊ ነው። ጣሊያን ገጠመና አሸነፍ ነው። ድሩሽ ገጠመና አሸነፍ ነው አይደለም እንዴ? ድሩሽ ግብጽ ገጠመና አሸነፍ ነው። ያሸነፈና አለ ንገሩኝ እስቲ ለምንድን ነው? ፍራ እግዚአብሔር አለና እውነት ይዘን ምን ገጥም በባዶ እግራችን ምን ገጥም። ወለጋ እኮ ሙስሊሙ ነው ተጨፈጨፈ ያለው። ወሎ ለሚታገል እኮ ሙስሊሙ ነው። እነዚህን ፋኖ ለክርስትና ሃይማኖት አይደለም ፋኖ የሚታገል ለአማራነቱ ነው። ለክርስትና ሃይማኖት ይታገላል፣ ለእስልምና ሃይማኖት ይታገላል። ማይታገል ማን ነው? ለ66 ነው ሃይማኖት ለሌለው ለደም መጣጩ ለአብይ ስርዓት ግን ይታገለዋል። እንዋጋዋለን። ለእኛ ግን ለእስልምናም ይሁን ለክርስትናም ይሁን እኩል እይታ ነው ያለን። እኛ ምን ታገለው በአማራ ማንነታችን የመጣ ከማንም ጋር እንደ ሙስሊም ይሁን ጴንጤም ይሁን ክርስቲያንም ይሁን ሁሉን ሃይማኖት የሚከተል አማራ የሆነ ለአማራ ነው። ከአማራ አልፈን ለኢትዮጵያ ሕዝብ እንታገላለን። ለኢትዮጵያ ሕዝብ አልፈን እኛ እኮ የትልቆች አባቶች ነን። ለአፍሪካ ነፃነት የታገልን አፍሪካን ነፃ ያወጣንን። ስለዚህ እንኳን ለአማራ እንኳን ለሙስሊሙ ለኢትዮጵያም አልፈን አፍሪካን አደራጅተን አፍሪካን ከቀኝ ግዛት ያወጣን የነ አጼ ቴዎድሮስ የነ አጼ ምኒልክ ልጆች ነን። ስለዚህ እኛ ለክርስትና ሃይማኖት ብቻ አይደለም ለሙስሊም ብቻ አይደለም እንደ አማራም እንደ ኢትዮጵያም ነፃ ለመውጣት ትክክለኛ ስርዓት ለመዝራት ምን ታገለው። ስለዚህ አደራ ምላችሁ አንድ ቋንቋ እንናገር፣ ፍራ እግዚአብሔር ይኑረን፣ ከባንዳነት እንውጣ፣ በጋራ እንታገል። አማራ ያሸንፋል። እግዚአብሔር ይስጥልኝ።